በኤአይ ዘመን በዩኒቨርሲቲ ላይ ያለው ተማሪዎች በሙሉ የወርክሽትና እንዲሁም ሌሎች የፋይናል ኤግዛም ሊሆን ይችላል ወይንም አሳይመንት ሊሆን ይችላል ጎበዝ ተማሪ መፈለግ ቀረ። አሁን የኤአይ ዘመን ነው። እንዴት በኤአይ የትኛውንም አሳይመንት ወርክሽትና የመሳሰሉ ጥያቄዎችን ከተለያዩ መጽሐፍ ላይ በመውሰድ እናንተ ቢያስቸግሯችሁ ወይም ደግሞ የተወሰነ ክሉ እንዲኖራችሁና በደንብ እንድትለማመዱት ኤክሰርሳይሱን በኤአይ እንዴት እንደምትሰሩት በዚህ ቪዲዮ ታያላችሁ። ወደ ቪዲዮ አሁን እንግዲህ ይሄንን አሳይመንት ለመስራት የመረጥነው ኤአይ ቻት ጂፒቲ ነው። የምናደርገውን ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ተመልከቱኝ። አሁን የምናደርገው የቻት ጂፒቲ የምንሰጠው ፎቶ ነው። እዚህ ከታች አስክ ኤኒቲንግ ከሚለው ጎን ያለችውን የፎቶ ምልክት እንጫናታለን። ከዛ የተለያዩ የማስገቢያ ሜትዶችን ያሳየናል። ካሜራ ፎቶ አንስተን ቀጥታ ሊሆን ይችላል። ፎቶ የተነሳ ካላችሁ ፎቶ ሊሆን ይችላል። ከዛ በፋይል በፒዲኤፍ ካላችሁ በሱ ታደርጋችሁ። አሁን ያለ ምንድነው? ፎቶ ነው። ፎቶውን እንመርጥለታለን። ይችን ፎቶ ልንሰጠው ዘን ፎቶ ኦልሬዲ ገብቷል። ትዕዛዝ ልንሰጠው ነው። ዱ this homework አሁን ትዕዛዜን ተቀብሎኛል። መጠብቀው እንዴት አድርጎ አናላይዝ አድርጎ እንደሚሰራል ነው። አዘር ሜተድ ብላችሁ መጠየቅ ትችላላችሁ። እንዴት ካልኩሌት አድርጎ እንደሚሰራው እናንተ ሊገባችሁ በሚችል እሱ የሰራበት መንገድ ባይገባችሁ እንኳን አዘር ሜተድ ብላችሁ እንደገና መስራት ትችላላችሁ ነው። ከዛ በኋላ ምን ያደረገ ቀጥታ ኩዌሽኑን ጻፈ ማለት ነው፣ አስገባ። ከዛ በኋላ ኩዌሽን 3 ለምሳሌ ቴንሽን ሎድ ካፓሲቲ ኦን ቦልትድ ኮኔክሽን ነው። ቦልትድ ኮኔክሽን የሆነ ስትራክቸር ላይ የቴንሽን ሎድ ካፓሲቲውን ካልኩሌት አድርጉ ነው። ዘን ምን አደረገ? ጊቭን ዳታዎቹን አወጣ። ፍሮም ዘ ድሮይንግ ኤንድ ዘ ቴክስት አለ። ዘን ምን አወጣ? ጊቭኖቹን አወጣ በዚህ መልክ። ዘን ቦልት ዳታ ስታንዳርድ ቫልዩዎቹን ከመውሰድ ያለበትን ስታንዳርድ ቫልዩዎች ወሰደ። ከዛ ደግሞ ቦልት ሺር ካፓሲቲውን ፐር ቦልት በዚህ መልክ ካልኩሌት አደረገው። ዘን ምን አደረገልን? ቢሪንግ ስትሬንግዙን ቦልት ላይ ያለውን ጊቭኖቹን አወጣ። ዘን ካልኩሌሽኑን በዚህ መልክ ሰራ። ኮንክሉዥን ላይ ሊያስቀምጥልን ነው። በትክክል እያንዳንዷን ነገር ዳታዋን ልቅም አድርጎ አውጥቷል። ዘን ሪኳየርድ አውጥቷል። መውሰድ ያለበትን ዳታ ወስዷል። ከዛ ምን አደረገ? እንደምታዩት እንግዲህ ቦልት ደብል ሺር ላይ ወይም ካፓሲቲ ኦፍ ደብል 588 ኪሎ ኒውተን ነው ካልኩሌሽኑ የሚመጣው መልሱ ብሎ ቁጭ አደረገልን። ሌላውን ጥያቄ ተመልከቱት። አራተኛ ጥያቄ ማክሲመም ፎር ዘ ዌልድድ ኮኔክሽን ነው። እዚህ ደግሞ ዌልድ ኮኔክሽን የሆነ ስትራክቸር ላይ የሚፈጠረው ማክሲመም ፎርስ ነው ካልኩሌሽን አድርጎ ያለው። አሁንም ከድሮይንጉ ጊቭን ዳታዎችን አወጣ። ከሱ በኋላ ደግሞ አሰብሽኖችን ቁጭ አደረገ። ከአሰብሽኖቹ በኋላ ደግሞ ወደ ኮምፒውቲንግ ኤሪያው ላይ ሄደ ማለት ነው። መልሱም በዚህ መልክ ቁጭ አደረገልን። አሁን እያንዳንዷን ጥያቄ ለምን እንዴት እንደሰራትና እንዴት መስራት እንዳለባችሁም እያንዳንዷን አንሰር አስቀምጦላችኋል። በዚህ መልክ ማጥናት ትችላላችሁ። ማንኛውም ተማሪ ማንንም መጠበቅ አያስፈልገውም። መጠቀም ያለበት ስልኩን ከኤአይ ጋር በመታገዝ በደንብ ጥናታችሁን ማጠናከር ትችላላችሁ። እንደዚህ አድርጋችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የተለያዩ የኤአይ ቨርዥኖችን በሚወጡበት ሰዓት አዳዲስ አጠቃቀም ለተማሪ የሚያግዙ ሪፈረንስ እንዲኖራችሁ ይህንን ቻናል ሰብስክራይብ ማድረግ ይኖርባችኋል። አመሰግናለሁ።